ሶሻል ሚዲያ ማርኬቲንግ የተማረ ሰው 25,000 እና 30,000 የሚያስከፍላችሁን እኔ በነጻ ልስጣችሁ። ሶሻል ሚዲያ ውስጥ if you talk to everybody nobody listens። ስለዚህ እነዚህን 5 ስቴፖች ማወቅ አለባችሁ። ስቴፕ 1 ሶሻል ሚዲያ ማርኬቲንግ የሚጀምረው በኮንተንት ክሬሽን ነው። ኮንተንት ማለት አንድ ብራንድ ከአድማጮቹ ጋር የሚገናኝበት አንድ መንገድ ነው። ዝም ብሎ ፖስት ማድረግ አይደለም፣ ወይም የሌሎችን ኮፒ አድርጎ ፖስት ማድረግ አይደለም። ይህም ማለት ቫልዩ መስጠት፣ ችግሮችን መፍታት እና መተማመንን መገንባት ነው። ጥሩ ኮንተንት ምርቶችን ወይም አገልግሎቶችን በቪዲዮ፣ በምስሎች፣ በጽሁፍ ወይም በታሪክ ያስተምራል። ካለ ጥሩ ኮንተንት ደግሞ ሶሻል ሚዲያ ማርኬቲንግ አይሰራም፣ ምክንያቱም ኮንተንቱ ትኩረት የሚስብ አይሆንም። ሁለተኛው ስቴፕ ደግሞ ፔጅ ኤንድ ኮሚኒቲ ማኔጅመንት። ኮንተንት ፖስት ከተደረገ በኋላ ቀጣዩ ስቴፕ የሚሆነው ማኔጂንግ ፔጅ እና ኮሚኒቲው ጋር አብሮ መሳተፍ። ሶሻል ሚዲያ የዋን ዌይ ኮሚኒኬሽን አይደል፣ የቱ ዌይ ኮሚኒኬሽን ነው። እና ይህ ስቴፕ ኢንክሉድ ሪፕላይንግ ቱ ኮሜንትስ፣ አንሰሪንግ ዳይሬክት ሜሴጅ ኤንድ ሜንቴኒንግ ኤን ኮንሲስተንት ኤንድ ፕሮፌሽናል ብራንድ ቮይስ። የኮሚኒቲ ማናጀር ስራ ደግሞ ፎሎወርስን ወደ ሎያል ከስተመር መቀየር ነው። ሶስተኛው ስቴፕ ደግሞ ኦዲየንስ ግሮዝ ስትራቴጂ። ኮንተንት ፖስት ከተደረገ በኋላ ቀጣዩ እርምጃ ፔጅ ማኔጅመንት እና ከማህበረሰቡ ጋር መሳተፍ ነው። እና ሌላው ሶሻል ሚዲያ ውስጥ ያሉ የብራንድ ድምፆችን ሲይዝ አስተያየቶችንና መልእክት ምላሽ በመስጠት ያሉ መስተጋብሮችን ያፈጥናል። ሰዎች እንደተሰሙ ሲረዳቸው የምርት ስሙ የበለጠ ያምናሉ፣ ወደ ታማኝ ደጋፊዎች ይለወጣሉ እና የረጅም ጊዜ ግንኙነት ገነባል። አራተኛው ስቴፕ ደግሞ ፔድ አድስ። ፔድ አድ ማለት በኦርጋኒክ ኮንተንት ቀስ ብሎ የሚያድገውን በፍጥነት እንዲያድግ ያደርገዋል። ቦታ፣ እድሜ፣ ፍላጎት ወይም ባህሪ ላይ በተመሰረተ ታርጌቲንግ ኦዲየንሳችንን ማግኘት እንችላለን። ከጥሩ ኮንተንት ጋር ሲጣመሩ ማስታወቂያዎች አዲስ ደንበኞችን ለመድረስ እና ትኩረትን ለመሳብ እና ወደ ሽያጭ ለመቀየር ይረዳሉ። አምስተኛው ስቴፕ ደግሞ አናሊሲስ ኤንድ ኦፕቲማይዜሽን፣ አፈጻጸምን መከታተል፣ ኮንተንትን እና ስትራቴጂን ለማሻሻል መረጃን መቀበል ነው። ተደራሽነትን፣ ተሳትፎን መተንተን፣ ገበያው ላይ የትኛው እንደሚሰራ ማየት እና በዚህ መሰረት ማስተካከል ይቻላል። ሶሻል ሚዲያ ማርኬቲንግ ለተሻለ ውጤት በመሞከር እና በማሻሻል ቀጣይነት ያለው ሂደት ነው። ስለዚህ እነዚህን 5 ስቴፖች የትኛው ቢዝነስ ላይ ብትሆን መጠቀም ትችላለህ ያደርጋሉ። ለዚህ ቪዲዮ የሚመቻቸው ከሆነ በየሳምንቱ ፖስት ስለምናደርግ ላይክ እና ሰብስክራይብ በማድረግ ቤተሰብ